On this lesson, we're going to be talking about TOEFL reading section. Reading section እንዴት መስራት እንደምትችሉ እና TOEFL ላይ ኮንፊደንት ሆናችሁ መቅረብ እንደምትችሉ የሚለውን ነገር እናያለን። reading section ላይ 3 ሰብሴክሽኖች ናቸው ያሉት። ከነዚህ ሰብሴክሽኖች ውስጥ የመጀመሪያው ፓራግራፍ ይሰጣችሁና ከዛ እነዛን ፓራግራፎች የጎደሉትን ቃላቶች መሙላት ነው የሚሆነው። ስለሱ እናወራ። መጀመሪያ ሜጀር የሆነው ነገር እንደው ኮንቴክስቹዋል መሆን ነው። ኮንቴክስቹዋል መሆን ማለት ነው የፓራግራፉን ናቹራል ፍሎ ግራመር እና ወርዶቹን መረዳት ማለት ነው። እናንተ የምታስገቡት መልስ ትክክለኛ እንደሆነ የምታውቁበት መንገድ ነው። ያ እናንተ ከሚወራው ነገር ጋር ሬዞኔት እያደረጋችሁ እንደሆነ ያሳያል ማለት ነው። እዚህኛው ላይ ዳሹን መጀመሪያ ከመመለሳችሁ በፊት ማድረግ ያለባችሁ 3 ነገሮች አሉ። አንደኛው ሴንቴንሱን ኦር ፓራግራፉን ሙሉ በሙሉ ጨርሳችሁ ማንበብ። ሚኒንግ ላይ ሰጣችሁ ይችላል፣ ስፔሶቹ ያሉት ቦታ ግራ ሊያጋባችሁ ይችላል። ነገር ግን ሙሉ ማንበብ መጀመሪያ ያለባችሁ። ቀጣይ ደግሞ ያን ያነበባችሁት ነገር try to comprehend ኦር ደግሞ ለመረዳት መሞከር። ስለምንድነው እየተወራ ያለው? ይሄንን ደግሞ እንዴት ነው የምታደርጉት? እዛ ጋር የተጠቀሱ ቃላቶች ይኖራሉ፣ ስፔሲፊክ የሆኑ ለምሳሌ however ኦር እነዚህ ጀነሪክ የሆኑ ቃላቶችን ለይታችሁ አውጥታችሁ ነገር ግን ስፔሲፊክሊ ደግሞ የተጠቀሱ ለምሳሌ ፓራግራፉ ስለ ፓለዞይክ ኤራ ከሆነ ፓለዞይክ የምትለዋን ትይዛላችሁ። so it's going to be talking about history, right? It's going to be talking about something that happened on the Paleozoic era. So ምን ተፈጥሯል፣ በዛ ጊዜ የነበሩ እንስሳቶች ማን ናቸው፣ እነሱ ነገሮችን ስፔሲፊክሊ ይዛላችሁ ማለት ነው። So you could comprehend the paragraph. After that, you try to fill out the answer as it's sounding to you. ለእናንተ በተሰማችሁ መልኩ ሳውንድ ነው ብላችሁ ብታስቡት ኦር ደግሞ ይሄ ፊት ያደርጋላችሁ ብታስቡት መልኩ ትሞሉታላችሁ። ዋንስ ከጨረሳችሁ በኋላ ማድረግ የሌለባችሁ ነገር ምንድነው? አንድ ዳሽ ላይ ከ45 ሰከንድ በላይ መፍጀት የለባችሁ። ማክሲመም 50 ሰከንድ መጨረስ ነው ያለባችሁ። ዋንስ ከጨረሳችሁ በኋላ ቼክ ማድረግ አለባችሁ። ሙሉውን ያስገባችሁትን አንሰር እያነበባችሁ ቼክ ማድረግ አለባችሁ። ሁለተኛው ሴክሽን ደግሞ ሪዲንግ ዴይሊ ላይፍ የሚለው ሴክሽን ነው። ሪዲንግ ዴይሊ ላይፍ ማለት ቤዚካሊ ቴክስት ሊሆን ይችላል፣ ፖል ላይ የተለጠፈም ማስታወቂያ ሊሆን ይችላል፣ ኦር ደግሞ የስራ ማስታወቂያ ሊሆን ይችላል። ዩኒቨርሲቲ ተማሪዎች ለምሳሌ የዩኒቨርሲቲ ላይ የተለጠፈ ማስታወቂያዎችን ስታነቡ ኮምፕሬሄንድ አድርጋችሁ ከዛ በኋላ መልእክቱ ምን ሊሆን ይችላል የሚለውን ነገር የሚጠይቃችሁ ነው የሚሆነው። that's reading daily life subsection. reading life እንዴት ነው መመለስ የምትችሉት? ኖርማሊ ስልክ ላይ ኦር በማንኛውም ቦታ ላይ የምታነቡት ነገር የተለያየ ኮንቴክስት ይጻፋል። ያንን ኮንቴክስት ተረድታችሁ ነው ኖርማሊ ለምሳሌ አሁን ስልካችሁ ላይ ካላችሁ ስልካችሁ ላይ ስክሮል እያደረጋችሁ የምታገኙት አንድ ፖስት የዛን ኮንቴክስት ትረዱታላችሁ። ሜቢ ባክግራውንድ ሂስትሪ ሊኖረው ይችላል። ያንን የምታውቁት ከሆነ ቀላል ነው ለእናንተ መመለስ። ነገር ግን የማታውቁት ከሆነ ደግሞ you try to brainstorm what the idea might be about ነው። አሁን ቤዚካሊ በጣም ኢምፖርታንት ነገር ሪዲንግ ላይ እንዳጠቃላይ የሚያስፈልጋችሁ ምንድነው? ስኪሚንግ አውት the most important words። እነዚህ አይዲያዎች ተደጋግሞ ተነስቷል የምትሏቸውን ለይታችሁ ብታወጡ ለእናንተ ቀላል ይሆናል ማለት ነው። ኖርማል ፖስት ሊሆን ይችላል፣ ሶሻል ሚዲያ ፖስት ሊሆን ይችላል፣ ቢልቦርድ ላይ የተለጠፈ ፖስት ሊሆን ይችላል። ያንን አንባችሁ ከዛ በኋላ ከዛ የወጡ ጥያቄዎች አሉ። እነሱን ጥያቄዎች መመለስ። ያን ስትመልሱ ማድረግ ያለባችሁ ምንድነው? አንደኛ ሩል አውት the wrong answers። ለምሳሌ ABCD ከተሰጣችሁ መጀመሪያ መመለስ ያለባችሁ ሮንግ አንሰሮች የትኞቹ ናቸው የሚለው ከቀነሳችሁ በኋላ 2 ምርጫ ከቀራችሁ በኋላ አንደኛው ትክክል ይሆናል። የአንደኛ ሳውንድ የሆነውን አንደኛው ትመርጣላችሁ። ሪዲንግ አን አካዳሚክ ፓሴጅ። ይሄኛው ሴክሽን ብዙ ተማሪዎች ከባድ መስሎ የሚታያቸው ነገር ግን ቀላሉ ፓርት ነው። ይሄን ለመመለስ ማድረግ ያለባችሁ ቻንክ ሪዲንግ የሚባል ነገር አለ። ቻንክ ሪዲንግ ማለት ቃላቶቹን እያንዳንዱ ነገሮች ለመረዳት ሞክሩ። እንዳጠቃላይ ፓሴጁ ስለምንድነው እያወራ ያለው አይዲያ ስለምንድነው የሚለውን ነገር ለመረዳት ሞክሩ። ስታነቡ ራን ትሩ ዘ ሆል ፓራግራፍ በዛ መልኩ ማንበብ ትችላላችሁ ማለት ነው። ቻንክ ሪድ በማድረግ አይዲያውን ትረዱታላችሁ። ከዛ በኋላ ቾይሶቹን ከመመለሳችሁ በፊት ሁሌ ማድረግ ያለባችሁ ነገር ሮንግ አንሰሩ የትኛው ነው። ኦብቪየስ የሆኑ ሮንግ አንሰሮች በብዛት ይጠቃልላሉ። ኦብቪየስ የሆኑትን ሮንግ አንሰሮች ታወጣላችሁ። ከዛ በኋላ ራይት አንሰር የሚመስል ነገር ግን ሮንግ አንሰር እነዚህ የሚያሻሙትን ሩል አውት ታደርጋላችሁ። ኤግዛክት ነው ትክክለኛ ነው ብላችሁ መመለስ ትችላላችሁ። ከባባድ ቃላቶች ሲመጡ ኮንቴክስቹዋል መሆን። ለምሳሌ እዚህ ጋር የተጠቀሰው ይሄ ቃል ለምን እንደው እዛ ጋር የገባው ተብሎ ይመጣል። እዚህ ፓራግራፍ ላይ እዚህ ጋር የተጠቀሰው ይሄ ቃል ለምን እንደው የገባው ተብሎ ሲመጣ የማታውቁት ከሆነ try to be contextual። ስለምንድን ነበር እየተወራ የነበረው? ከዛ በኋላ ከምርጫው ላይ ያንን የሚጠቅስ አይዲያ ካለ መመለስ ትችላላችሁ ማለት ነው። በዛ መልኩ ሪዲንግ ፓሴጅ የቶፍል ሪዲንግ ፓሴጅን በቀላሉ ማለት ትችላላችሁ። የሚከብድ ነገር አይደለም፣ በጣም ቀላል ነገር ነው። በቀጣይ ደግሞ የቶፍል ሊስኒንግ ሴክሽንን እናያለን።